ሐዲሱ ችግር አለበት እስናዱሁ ضعيف ሰነዱን አመጣው እሺ መርሐባ እንደዚህ ነው ካንተ ضعيف ነው ሐዲሱ ሰነዱ ضعيف ነው ማለትም ሹፍ ሐቢቢ ሰነዱ ضعيف ነው ሰነዱ ضعيف ነው ስንል ወንድማችን አደም እስካሁን ድረስ ሲነግረኝ የነበረው ነገር በአጠቃላይ ሐዲሱን ተንተርሶ ማለት ነው ውድቅ ሆነ ማለት ነው ሙሉ በሙሉ ምክንያቱም ሐዲሱ ضعيف ነው ضعيف ሐዲስን ተንተርሰን ደግሞ ሁክም አንወስድም እስካሁን ድረስ በነገራችን ላይ ሲጠብቅ ነበር እስከ መጨረሻው ድረስ ክትሄድ ማለት ነው ምክንያቱም ሐዲሱ ضعيف ስለሆነ ሹፍ ሐዲሱ ضعيف እሱን ተንተርሰ ቀዋዒዶችን እስክታስቀምጥልኝ ድረስ እየጠበቅኩ ነበር ቀዋዒዶችን እስከምትሉና ካለ መጨረሻ ላይ ضعيف ሆነ ማለት ነው አይደለም ዋዘም አንድ ጥያቄ ልጠይቅህ እዚሁ ላይ እሺ ሰላም በጣም አፈለ እኔ ተራብዬ ነው መወያየት የምፈልገው በአላህ እሱ እንዳታጨናንቀን ሹፍ እኔ ወቀዋሁ ابن كثير ሆነ ብዬ ነው ያመጣሁልህ አንተ ابن كثيርን ጅምሁሮችን ኸልፈው መተው የራሳቸውን አረዳድ ይዘው እዚህ ቦታ ላይ ቢዛት እዚህ መውዱዕ ላይ አይ ቢድዓውን አላህ ዘም አድርጓቸዋል የሚለውን ቀውላቸውን ወሰድክላቸው አይደለም ግን ይሄንን ሐዲስን ተቅዊያ ያደረጉበትን ጠንካራ ነው ያሉበትን ለምን አልወሰድክላቸውም እንዴት ነው ደብል ስታንዳርድ አይሆንም ምክንያቱም ሹፍ ምክንያቱም ከዲር ሙቀሊድ ስለሆንኩ ማለት ነው ሹፍ ምክንያቱም ልንገርህ አንደኛ ነገር የሐዲስ ነገር በሃዋ የሚኬድ ወይ ደግሞ በእጅቲሃድ የሚኬድ ነገር አይደለም ነቅል ነው ሐዲስ ብሎ ማለት ነቅል ነው ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አንዴ አደብ እየጠበቅኩ አይደለም ስንት ሰዓት ሐዲስ ወደ ሐዲስ ጉዳይ ስንመለስ ነብዩ ሰለላሁ ዐለይሂ ወሰለም من حدث بحديث يرى أنه كذب فهو أحد الكاذبين يالوت እንዲሁም ደግሞ በሌላ ሪዋያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ሲናገሩ ምንድነው ያሉት إياكم والكذب علي فإن كذبا علي ليس كذب على أحدكم من كذب علي متعمدا فليتبوأ مقعده من النار ያሉት የሳቸው ንግግር በጣም በጥንቃቄ ነው የሚወሰደው ኢጅቲሃድ ግን ከማንም ሊወስድ ይችላል ኢጅቲሃድ ኢብኑ ሐዝም አልዛሂሪ ብዙ ነጥቦች ላይ አንግባባም ከሱ ጋር ወላኪን እሱ ንግግር እንቀበል እንችላለን ወላኪን ሐዲስ ጉዳይ ላይ ሲመጣ ላ የሐዲስ ጉዳይ ሪስትሪክት ነው የዲን ጉዳይ ስለሆነ ስለዚህ አሁን ወንድሜ አደም ስጠብቅ ነበር በነገራችን ላይ ከቅድም ጀምሮ እዚያ ላይ ቢና እንድታደርግ ብዙ አህካሞችም ማለት ነው ንግግሮችን ተናግረ ስትጨርስ ሐዲሱ ضعيف መሆኑን መጀመሪያ ይዤዋለሁ ضعيف መሆኑን ነገርኩ ጉዳዩ አለቀ ማለት ነው ጉዳዩ እንዴት ነው የሚያልቀው ያመጣው የቁርአን ደሊል ሙሉ በሙሉ ዲስኳሊፋይ ሆነ ማለት ያደረገው ሙአዜ ማን ነው ضعيف ያደረገው አው ضعيف ያደረገውን አመጣልሃለሁ ችግር የለም የትኛው ሪጃል ላይ ነው ضعيفነቱ የመጣው እሷን አንዴ ንገረኝና እንለፈው ችግር ከነንቱ ነው አወጣልህ የضعፉን ምክንያቱንም ማለት ነው አዎ ሰነዱን አግኝቼዋለሁ ሰነዱ ምን ይላል مسلك حدثنا عقيل الجعدي عن أبي إسحاق الهمداني عن سويد بن غفلة عن عبد الله بن مسعود قال قال رسول الله صلى الله عليه وسلم بلو حديث يكتل ما رسول ابن مسعود أمتطوت عقيل ما أنه عقيل سل عقيل قد يسين ناقر الطبراني الصغير يميلو يا رجال كتابه لا يمديون لك أوسط لاي من قالوا لا طبراني صغيرنا أوسط لاي وفيه عقيل بن جعد بلو تناقرنا عقيل بن جعد سيناقر قال البخاري منكر الحديث آله عقيل بن جعد منكر الحديث ነው ስለዚህ እሱ ንግግር ተቀባይነት የሌለው ለማስረጃነት የሚቀርብ አይደለም ማለት ነው عقيل بن جعد ደግሞ የሐዲሱ መነሻ ላይ ነው ያለው ከስር ከሪዋያው መነሻ ላይ ነው ያለው ስለዚህ ያለው ምንድነው حديث ያመጣው ضعيف ነው ሰበቡ ደግሞ عقيل بن جعد ነው عقيل بن جعد بخاري رحمة الله عليه يحديث ليك منكر الحديث بلو يفرجو زقابي نو مالتنا حديث ضعيف نو ጨረስን ሙአዜ ምናልባት ካላስቸገርኩ በተለያየ ሪዋያ መጥቷል እንትኑና ሐታ የተለያዩ ቁጥሮችም አሉት ይሄ ሰነድ ብቻ አይደለም ያለውና አንተ የትኛውን ሰነድ ነው ያገኘኸው ምናልባት ኢብኑ ከሲር ያገኙትን ሰነድ መሆን ላለመሆኑ ሌሎች አንዳንድ የቃላት ልዩነት ያለባቸውም በበርካታ ጥሩቆች መጥቷልና ያንን ነገር
አይተኸዋል? ሙሉ በሙሉ ስለዚህ ጉዳይ የሚናገር ሐዲስ ይሄኛው ነው ያለው። ስለዚህ ጉዳይ ስልክ ሙሉ በሙሉ ሌላም አለ ከነታሪኩ አረዳድ አለበት፣ አቂል አለበት። ሌሎችም ሪዋያዎች ውስጥ ማለት ነው። አይተሃቸዋል? በደንብ አይተሃቸዋል? ናም ቼክ አድርጌዋለሁ። መርሐባ። ስለዚህ ኢብኑ ከሲርን ምን እናድርግ? ኢብኑ ከሲርን እዚህ ጋር ያላቸውን ኢጅቲሃድ ምን እናድርገው? ውድቅ እናድርገው አይደለም? ላ ሲጀመር ስለ ኢጅቲሃዳቸው እኮ አይደለም። ላ ምክንያቱም አንተ እዚህ ጋር ሐዲስ ነው አይደል ያመጣኸው? ሐዲሱን አምጥተህ ትልቅ ነገር እውነት ነው የሰራህበት ሐዲሱ ላይ የሰራህበት ምንድነው? ሁክም ነው እዚህ ጋር ያቋቋምከው። ያ ሁክም ደግሞ ኢብቲዳዕ ማድረግ ችግር የለውም የሚል ነገር ነው። እንደ ቁርአን ማስረጃ አድርገህ ያመጣኸው አንዱ ማስረጃ ይሄ ብቻ ነበር። ይሄ አንተ የቁርአን ማስረጃ ብለህ ያመጣኸው እነኚህ ሪዋያዎችን ተንተርሰህ ነው። ይሄ ደግሞ ሙሉ በሙሉ ውድቅ ሆነ ማለት ነው። አይደለም፣ ይሄ ብቻ አይደለም። ለምን ኢብኑ አባስም ብያለሁ እኮ ኢማሙ ጠበሪ ኢብኑ አባስ ምን ያለው? ኢብኑ አባስም አተር አለ፣ የራሳቸው አተር አለ ይሄንን ቁርአን